ይሄ ሁሉ ምግብ ለኔ ለልደቴ ተብሎ በስማም የውላችሁ በደህና ጊዜ መውለድ ደጉ ኤች ቢ ዲ ዳድ ምንም ማድረግ አይቻልም። እዚህ ጋር ደግሞ መልካም ልደት። መቼ ነው ግን እንደዚህ በቃ አበባው ላለው እና ትንሿ ልጄን ራሱ በቁንጣ ሆና ነው ይሄንን በአንድ ካልሲ ሁለት አይነት የተለያየ ካልሲ አድርጋ ምናምን እና የኔ ልደት በመሆኑ ምን ተሰማ ነው? ይሄንን ነገር ያሰብንበት ለሳምንትና ለወራት ነበር ተጨንቀንበት። እውነት በእናታችሁ ልቤን ነው የነካችሁት። የመጨረሻ ልቤን በቃ ነበረ እንትን ይላል እና ስጦታችን ደግሞ ስጦታም አለኝ ነበረ ብር የለንም። ካልሲ ልገዛለህ ብሎ ነው ከዓመት ካልሲ ብቻ ነው የምንገዛለት አለ። እሺ ባለፈው ዓመትም ካልሲ ነው የተገዛልኝ። በአሁኑም እንደዛው በአሁኑ አይደለም ባለፈው ላይ ካልሲ ነበር የገዛንለት። እሺ በአሁኑ ምን ገዛችሁልኝ? በየዓመቱ ልንገዛ ነበር ያሰብነው። በጣም ተወደደብን። ስንት ሆነ? 500 ብድር እንኳን አጠይቁኝም እንዴ በእናታችሁ። እውነት ልጆቼ ግን በጣም በቃ በጣም ነው የማመሰግናችሁ። እንደው በቃ እንደገና ልወለድ ይሁን እንደዚህ በቃ ይሄንኛው ደግሞ ቅድም የደበቅነው ብዬ ነበር። ከላይ ቡና ነው ያለው አሯሪ። ኦኬ ቅድም የሸወዳችሁኝ ነው እንዴ? ቴንክ ዩ። ያምራል ግን ዲኮሩም ቆንጆ ነው።